ዴሞክራሲያዊ በሆነ መንግስት ስርዓት በህግ አውጪው የሚወጡ ህጎች በህግ አስፈጻሚው የሚተገበሩ ሲሆን ፍርድ ቤቶች ህግን የመተርጎም ህገ መንግስታዊ ተልዕኮ የተሰጣቸው ከሶስቱ የመንግስት አካላት አንዱ መሆናቸው ይታወቃል። በአንድ ሀገር የህግ የበላይነት እንዲረጋገጥ፣ የሰብአዊና ዲሞክራሲያዊ መብቶች እንዲከበሩ፣ ዘላቂ ሰላም እንዲኖር፣ ኢኮኖሚያዊ ልማት እንዲፋጠንና የተረጋጋ የውል አፈጻጸም እንዲኖር እንዲሁም ኢንቨስትመንትን ለመሳብ እና እንደ ሀገር ዋስትና ያለው የዲሞክራሲ ስርዓት ለመገንባት ፍርድ ቤቶች ያላቸው ሚና እጅግ ከፍተኛ ነው። ስለሆነም የዳኝነት አካሉ የህዝብ አምኔታን ያተረፈ የህዝብ አለኝታ የሆነ ተቋም እንዲሆን ማድረግ ያስፈልጋል። ቀደም ሲል በነበሩ ስርዓቶች በአካባቢው የዳኝነት አገልግሎት ሲሰጡ የነበሩ ፍርድ ቤቶች እንደተጠበቁ ሆኖ በሐረሪ ክልል አሁን ያለው ቅርጽና አደረጃጀትን ተከትሎ ፍርድ ቤቶች አገልግሎት መስጠት ከጀመሩ 3 አስርት ዓመታትን አስቆጥረዋል። የክልሉ ፍርድ ቤቶች ባለፉት ጊዜያት በነበረባቸው የጥራትና ቅልጥፍና ችግር፣ የተደራሽነት ውስንነት፣ ነጻነትና ገለልተኝነትን ጨምሮ ተያያዥ የሆኑ የበጀት እጥረት፣ ምቹ የስራ ቦታ አለመኖር፣ ከሰው ኃይል ከቴክኖሎጂ አጠቃቀም ውስንነትና መሰል ችግሮች ምክንያት ለህብረተሰቡ ቀልጣፋ ጥራት ያለውና ተደራሽ የዳኝነት አገልግሎት መስጠት ሳይችሉ ቀርተዋል። ፍርድ ቤቶችን ለማሻሻል የተለያዩ ጥረቶች ሲደረግ የቆየ ቢሆንም ጥራት ያለው ተደራሽ የሆነና ውጤታማ የዳኝነት አገልግሎት በመስጠት ረገድ በሚጠበቀው ልክ ውጤት ማስገኘት አለመቻሉን ከተገልጋይ የተገኙ ግብረ መልሶችና የተከናወኑ ጥናቶች ያመላክታሉ። ፍርድ ቤት በህዝብ ዘንድ ተአማኒነት፣ ተቀባይነት፣ ፍትሐዊነት ያለበት ፍርድ ቤት ነው መሆን ያለበት። ከዛ አኳያ የክልላችንን ፍርድ ቤት የነበረባቸውን ችግሮች በመቅረፍ ለህዝቡ ተአማኒነትና ተቀባይነት ያለው ፍርድ ቤት ከማድረግ አኳያ የሚደረግ ሪፎርም ነው። የጀመርነው የፍርድ ቤት መቋቋሚያ አዋጅን በማሻሻል ነው። ከዚህ ቀደም የነበረው የፍርድ ቤት መቋቋሚያ አዋጅ የፍርድ ቤት መቋቋሚያ አዋጅም ነው። እንዲሁም የዳኝነት አስተዳደር ጉባኤ አዋጅንም አንድ ላይ አቀላቅሎ የያዘ ነው። አሁን በሪፎርሙ መጀመሪያ በዚህ ረገድ የተጀመረው ምንድነው? መቋቋሚያ አዋጁንም ለብቻው የዳኝነት አስተዳደር ጉባኤ አዋጁንም ለብቻ እንዲወጣ ያደረግነው። ስለዚህ በዚህ ሁለቱም አዋጆች ማለት ነው የፍርድ ቤትን ነጻነትና ገለልተኝነት የሚያረጋግጡ ብዙ የህግ ማዕቀፎችን ነው እንግዲህ እንዲያጠቃልሉ ያደረገው። ፍርድ ቤት እንደ ፍርድ ቤት ራዕይ አለን፣ ተልዕኮ አለን። ራዕያችን በ2022 የህዝብ አመኔታን ያተረፈ ፍርድ ቤት ሆኖ መገኘት ነው። ተልዕኮአችንም ቀልጣፋ፣ ውጤታማና ተደራሽ የሆነ አገልግሎት በመስጠት የህግ የበላይነትን ማረጋገጥ ነው። እንደ አጠቃላይ ይሄ የሪፎርም ስራ በጠንካራ የህግ ማዕቀፍ እንዲደገፍ ከማድረግ አኳያ ዳኝነት ነጻነትና ገለልተኝነትን ከማሻሻል፣ ቅልጥፍናና ጥራትን ከማሳደግ፣ አሰራርን ከማዘመን አኳያ በአጠቃላይ ማሻሻያ የተደረገባቸው ህጎች 3 አዋጆችን ለማሻሻል ጥረት ተደርጓል። 5 ደንቦች አካባቢ ለማሻሻል ተችሏል። ከ15 በላይ የሚሆኑ መመሪያዎች ተሻሽለዋል። ስትራቴጂ፣ የፍርድ ቤቱ መዋቅር እንደ አጠቃላይ ከ25 በላይ ህጎችን የማሻሻል ስራ ተሰርተዋል። የዳኝነት ነጻነት ፍርድ ቤቶች እንደ ህግ ተርጓሚ መንግስት አካል ያላቸው ሚና በውጤታማነት እንዲወጡ አስፈላጊ ቅድመ ሁኔታ ነው። የዳኞች ዳኝነታዊ ነጻነት በተሟላ መልኩ ሊጠበቅ የሚችለውም የዳኝነት አገልግሎትን የሚያስተዳድረው ተቋም ከሌሎች ውጫዊ አካላት ተጽዕኖ ነጻ አድርጎ ማስተዳደር ሲቻል መሆኑም ይታመናል። እነዚህ አስተዳደራዊ ተግባራት በተቻለ መጠን ከተቀሩት የመንግስት አካላት ተጽዕኖ ነጻ መሆን ካልቻሉ በአንድም ሆነ በሌላ መንገድ በሚሰጠው የዳኝነት አገልግሎት ላይ አሉታዊ ተጽዕኖ ማሳረፉ አይቀርም። ከዚህ አኳያ የሐረሪ ክልል ጠቅላይ ፍርድ ቤት የዳኝነት ስርዓቱን ከአስፈጻሚውና ከሌሎች አካላት ተጽዕኖ በመከላከል ለዜጎች ሚዛናዊና ተደራሽ ፍትህ ለመስጠት የተለያዩ የህግና የአሰራር ማሻሻያዎችን ሲያደርግ ቆይቷል። ዳኝነት አካል ፍርድ ቤትም ሁሌ ሪፎርም ውስጥ መሄድ የግድ ነው የሚሆኑበት። ምክንያቱም ዋና ተልዕኮም ሆነ ራዕዩም ሆነ ዋና ዓላማቸው ሊሆን የሚችለው ነፃና ገለልተኛ የሆነ ዳኝነት፣ በሌላ በኩል ደግሞ ተጠያቂና ግልጽነት ያለበት አሰራር እና ተደራሽ የሆነ አገልግሎት ለህብረተሰቡ መስጠት፣ የላቀ የህብረተሰቡን ወይም ህዝቡን አምኔታን ያተረፈ ፍርድ ቤት ሆኖ ማየት የፍርድ ቤት ራዕይ እስከሆነ ድረስ ይህንን ነገር ለማረጋገጥና ከነበረበት ደረጃ የተሻለ የህዝብ አምኔታ ያለው ፍርድ ቤት ሆኖ
እንዲገኝ ለማድረግ ነው ማለት ነው ዋና ዓላማው ማለት ነው የሪፎርም የተሰራ ያለው። ፍርድ ቤት ነፃ ተቋም ሆኖ ማገልገል አለበት ማለት ነው። ነፃነቱ ተጠብቆ አለምንም ጣልቃ ገብነት እንደ ተቋምም እንደ ዳኛም ወደ ዳኛም ስንመጣ አለምንም ኢንተርፌራንስ ወይም ጣልቃ ገብነት የቀረበለትን ኬዝ አይቶ መወሰን አለበት። ዳኛውም ህግን ተንተርሶ ነፃ ሆኖ ከማንም ከውጭም ከውስጥም ነፃ ሆኖ መወሰን አለበት። እንደ ተቋምም ስናወራ ነፃነቱን ከማንም ጣልቃ ገብነት ራሱን ችሎ ሰራተኛውን አስተዳድሮ በጀቱን ከሚመለከተው ከክልሉ ምክር ቤት ጋር አቅርቦ አጸድቆ ስራ ላይ ያዋለ መስራት እንዳለበት ነው የነፃነት ስለ ነፃነትም ስናወራ ማለት ነው። እንደ አጠቃላይ እነዚህ የወጡ ህጎች ፍርድ ቤትን ነፃነትና ገለልተኝነት ከማጠናከር አኳያ ያላቸውን አስተዋጽኦ ስንመለከት በመጀመሪያ ደረጃ ዳኞች ያለመከሰስ መብታቸው እንዲረጋገጥ ማድረግ ተችሏል። ግልጽ የሆነ ፍትሃዊ ምልመላ፣ ደረጃ እድገት፣ ዝውውር፣ ስራ አፈጻጸም ምዘና ስርዓት መዘርጋት ተችሏል። ሰራተኞችን የማስተዳደር መብት ፍርድ ቤቱ የራሱን ሰራተኞች የማስተዳደር መብት እንዲኖረው ማድረግ ተችሏል። ጥቅማ ጥቅም፣ ደሞዝ ጉባኤው በራሱ የመወሰን የፍርድ ቤቱን ዳኞች እንደዚሁም የጉባኤ ተሿሚዎች ደሞዝና ጥቅማ ጥቅም በተመለከተ ጉባኤው የመወሰን ስልጣን እንዲኖረው ማድረግ ተችሏል። ፍርድ ቤቱ ከዳኝነት የሚሰበሰበውን ገቢዎች በተመለከተ ለሪፎርም ስራዎች ለራሱ እንዲጠቀም ማድረግ ተችሏል። ስራ ማስኬጃ በየ3 ወሩ ቀደም ሲል በየወሩ ሲለቀቅለት የነበረውን በየ3 ወሩ በየሩብ ዓመቱ እንዲለቀቅለት ማድረግ ተችሏል። ስለዚህ እንደ አጠቃላይ ስናየው ፍርድ ቤቱን ነፃነትና ገለልተኝነት ከማጠናከር አኳያ ወሳኝ ሚና የሚኖራቸው ይሆናል ማለት ነው። በኢፌዴሪ ህገ መንግስት አንቀጽ 20 ንዑስ አንቀጽ 1 ስር የተከሰሱ ሰዎች ክስ ከቀረባቸው በኋላ ተገቢ በሆነ አጭር ጊዜ ውስጥ በመደበኛ ፍርድ ቤት ለህዝብ ግልጽ በሆነ ችሎት የመዳኘት መብት እንዳላቸው ተደንግጓል። ታዲያ ይህን በግልጽ ችሎት የመዳኘት መብትን እውን ለማድረግ ፍርድ ቤቶች የችሎት አዳራሾቻቸውን ምቹ ማድረግ ይጠበቅባቸዋል። ይሁንና ከዚህ በተቃራኒው የሐረሪ ክልል ጠቅላይ ፍርድ ቤት ሶስተኛው የመንግስት አካልና የመጨረሻው የመብት ማስከበሪያ ተቋም ሆኖ ሳለ የዳኝነት አካሉንና የተገልጋዩን ህብረተሰብ ክብር በማይመጥን የስራ ተነሳሽነትን ስሜት በሚጫጫን ምቹ ባልሆነ የስራ አካባቢ ውስጥ ሆኖ የዳኝነት አገልግሎት ሲሰጥ ቆይቷል። ይህ የጠቅላይ ፍርድ ቤቱ ታሪክ ግን አሁን ተቀይሯል። ምቹ አካባቢ መፍጠር ግድ ይላል። ያው ሰራተኛ ስራውን በሚሰራበት ጊዜ መጀመሪያ ለራሱም ካልተመቸውና ምቾት ካልተሰማው ለህብረተሰቡ ምቹ አገልግሎት ሊሰጥ አይችልም። ስለዚህ አንድ መስሪያ ቤት የኛንም እንበል ሌላውን ብንወስድ ምቹ የስራ አካባቢ መፍጠር የግድ ይላል ማለት ነው። ምቹ ስራ አካባቢ ሲባል እንግዲህ እንደ ፍርድ ቤት ፍርድ ቤቱን ከማስዋብ ከማዘመን ባለፈ ግልጽ የሆነ አገልግሎት አሰጣጥ ተጠያቂነት የሰፈነበት አሰራር ለመዘርጋት ምቹ የስራ ቦታ መኖሩ በጣም አስፈላጊና ወሳኝ ነው። ይህን ከማድረግ አኳያ የክልሉ ጠቅላይ ፍርድ ቤት ህንፃ ሙሉ በሙሉ እድሳት ጥገና እንዲደረግለት ተደርጓል። ከዚህም ባለፈ ሌሎች ምድብ ችሎቶችም ላይ ድሬ ጠያራ አካባቢ ባለው የክልሉ መጀመሪያ ደረጃ ፍርድ ቤት ምድብ ችሎት እንደዚሁም በየረር አካባቢ የሚገኘው የክልሉ መጀመሪያ ደረጃ ፍርድ ቤት ምድብ ችሎት ሙሉ ጥገናና እድሳት ስራ እንዲከናወንለት ተደርጓል። በዚህ በስማርት ኮርት ሩም ወይ ደግሞ በዘመናዊ ቴክኖሎጂ ባስደገፈ መንገድ ስራችንን መስራት ለሚሰጠው ጥቅም አንድ የስራን አካባቢ ያው ምቹ ያደርገዋል። ይህም ለተገልጋዩም ሆነ ለሰራተኛው ለዳኞች ምቹ ሁኔታ እንዲሰማቸው ነው የሚያደርገው። በመስሪያ ቤቱ ላይ እድሳት ከተደረገ በኋላ ስራችንን በአግባቡ እንድንሰራ ለስራችን ምቹ የሆነ አካባቢ ነው የሆነልን። ረጅም ሰዓት በስራ ላይ ስለምንቆይ ስራችንን ሳንደክምና ሳንሰለች መሰላቸት ሳይኖር ጥሩና ማራኪ እይታ ባለው ሁኔታ ስራችንን እየሰራን ነው። የሐረሪ ክልል ጠቅላይ ፍርድ ቤት ፈጣንና የተቀላጠፈ የፍትህ ስርዓት መዘርጋት ያስቻለ የስማርት ኮርት ሩም ዘመናዊ አሰራርን ተግባራዊ አድርጓል። ይህ አሰራር ሙሉ የችሎት ሂደቱን በድምፅና ምስል ለመሰነድ ከማስቻሉ ባሻገር የችሎት ሂደቱን በአካል በቦታው መገኘት ሳያስፈልግ በቪዲዮ ኮንፈረንስ አማካኝነት ማካሄድ የሚያስችል ነው። በዚህም ጠቅላይ ፍርድ ቤቱ ከዘመኑ ጋር እየዘመነ መሄዱን ቀጥሏል። ከመመላለስ ጋር ተያይዞ ከእንግሊቱ ጋር ተያይዞ የሚቀንስለትና ለዳኞችም ጊዜን ቆጣቢ የሆነ
ቀልጣፋና ጥራት ያለውን አገልግሎት ወይም የዳኝነት ስርዓትን ተደራሽ ለማድረግ ከፍተኛ የራሱ አስተዋጽኦን የሚያበረክት ነው የሚሆነው። ከዲጂታል ኮርት እስከ መረጃዎችን በኤስኤምኤስ እስከ መላክ ድረስ ነው የተሰሩ ስራዎች ያሉት። አሰራርን ከማዘመን አኳያ ስማርት ኮርት ሩም፣ ፍሊት፣ ጀጅ ዳሽቦርድ፣ ሬጅስትራር ዳሽቦርድ፣ ኢንስፔክሽን ዳሽቦርድ፣ ጂፒኤስ ስርዓት፣ የሰው ኃይል ስርዓቱን ማዘመን፣ ፋይናንስ ስርዓቱን የማዘመን ስራዎች በስፋት ተከናውነዋል። ለምሳሌ ምስክር የግራ ቀኝ ምስክር ይሰማና መዝገቦች ብዛት ካላቸው የዛሬ ወር ከወር በላይም የሚቀጥርባቸው ሁኔታዎች አሉ። ድምፅን የሚሰሙትን የግራ ቀኝ ምስክሮችን እየተሰማ ወዲያውኑ ወደ ጽሁፍ የሚቀይረውን ማሽን መቅጠማችን በችሎታችን የድጋፍ ሰጪ ሰራተኞችን ጊዜና ጉልበት የሚቆጥብ እና ጥራት ባለው መንገድ ስራችንን እንድንሰራ የሚያደርግ ኢንዲጎሉ ደግሞ ያው የህብረተሰቡን አመኔታ ማግኘት ነው። በላፕቶፕ መስራት አንድ ያመጣው ጥቅም ማለት ነው ተገልጋዮችን በፈጠነ ሁኔታ አሁን ለምሳሌ ውሳኔ ግልባጭ መውሰድ በሚፈልጉበት ጊዜ ሌላው ጊዜ የሚወስዱት ያው ከችሎት በኋላ ተገልብጦ የዳኞቹ ጽሁፍ ተገልብጦ ነው የሚሰጣቸው የነበረው። አሁን ላይ ግን ያ ነገር ቀርቷል። ምንድነው የሆነው? ውሳኔዎችን ወዲያው ችሎት ላይ እንደሰሙ ወዲያውኑ ውሳኔ ግልባጭ መውሰድ ይችላሉ ማለት ነው። አሁን ላይ በአመቱ የተበጀተለት በጀት አለ ለአንድ መኪና ምን ያህል በጀት እንደሚያስፈልገው በዛው ልክ እሱ የተጓዛቸውን ኪሎ ሜትሮች ጋር እነዚህ ተያይዞ በጀቱን ምን ያህል እንደተጠቀመ ቼክ ይደረጋል ማለት ነው በየጊዜው። ስለዚህ አሁን ይሄም በጀትን ለመቆጣጠር እጅግ በጣም ይጠቅመናል ማለት ነው ፍሊት ማኔጅመንቱ። ከዛ በፊት ግን ይሄን አይነት አሰራር አልነበረም፣ ማኑዋሊ ነበረው እያንዳንዱ ነገሮች። ስለዚህ ሹፌሮች በሚሰጡ መረጃ ብቻ ነበር ስንንቀሳቀስ የነበረው። አሁን ግን ይሄኛው ሹፌሮች በሚሰጡ መረጃ ብቻም ሳይሆን አንደኛ ፍሊት ማኔጅመንቱ በጀትን እና የመኪናዎችን ከተሽከርካሪዎቹ እያንዳንዱ ነገር የተያያዘ ስለሆነ ተሽከርካሪው የተጓዘበትን የሄደበትን አካባቢዎችና ቦታዎችን ሁሉ ቀጥታ በጂፒኤስ ማግኘት እንችላለን። ብዙ ባለጉዳዮች ከሩቅ ቦታ የሚመጡ ሰዎች በተለይ ጊዜያቸውን ገንዘባቸውን እዚህ 2 ቀን 3 ቀን እንግዲህ ቢርጎ አድረው ነው ወደኛ ጋር የሚመጡት። ብዙ መጨናነቆች ነበሩ። እኛ ላይም ሰራተኛውም ላይ ራሱ ትርምስ ነገር ነበረ። ይሄ ዲጂታላይዝ ከሆነ በኋላ ግን ከሩቅ የሚመጡ ባለጉዳዮች መዝገባቸውን ካስከፈቱ በኋላ ይሄዳሉ። በ85 40 በመጠቀም ነፃ የስልክ መስመር በመጠቀም ቀጠሯቸው ለምን እንደተቀጠረ መቼ እንደተቀጠረ ተለዋጭ ቀጠሮ ካለ እዛው ባሉበት ሆነው ይከታተላሉ። ይህ ማለት ደግሞ ጊዜያቸውንም ገንዘባቸውንም ሴቭ ያደርጋሉ ማለት ነው። በተለይ ደግሞ ኤስኤምኤስ የሜሴጅ አገልግሎትን ከተጀመረ በኋላ በስልካችን ባለንበት ነው መዝገቦች የቀን ውሎ የሚገቡልን። መዝገብ ቁጥሩ የተቀጠረበት ምክንያት የወደፊት ቀጠሮ መቼ እንደሆነ ለምን እንደተቀጠረ እያንዳንዱን ነገር በግልጽነት ያው ካለንበት ማለት ነው ፍርድ ቤት በአካል መምጣት ሳያስፈልገን በግልጽነት ካለንበት ነው እየተረዳን ያለ ነው። ተገልጋዮችም ጠበቆችም ባለጉዳዮች ያው የግድ በአካል ፍርድ ቤት መምጣት ሳያስፈልጋቸው የዛሬ ውሎ መዝገብ ለምን እንደተቀጠረ ለምስክር ነው፣ ለውሳኔ ነው፣ ለመከላከያ ምስክር ነው፣ ለምንድን ነው የሚለው በመቅረት የተዘጋም ከሆነ የጠበቃም ወይም የባለጉዳይ በመቅረት ምክንያት መዘጋቱን ካለንበት አውቀን በቂ ምክንያት ይዘን እንድንቀርብ አድርጎናል። ከሰሞኑን ተመርቆ ለአገልግሎት ክፍት የሆነው የጠቅላይ ፍርድ ቤት የአንድ መስኮት አገልግሎት የተገልጋዩን ህብረተሰብ እንግልት በመቀነስ የአገልግሎት እርካታ ደረጃውን ከፍ ለማድረግ በሚል በማሻሻያ ፕሮግራሙ አማካኝነት የተከናወነ ሌላው ተግባር ነው። የአንድ መስኮት አገልግሎት ሬጅስትራር ጠቅላይ ፍርድ ቤት ሬጅስትራር ላይ የአንድ መስኮት አገልግሎት ተገልጋዮች ከዚህ በፊት አንድ መዝገብ ለመክፈት የተለያዩ ባለሙያዎችን ማግኘት የሚጠበቅባቸው የነበር ሲሆን ያንን በማስቀረት አሁን በአንድ መስኮት ሙሉ አገልግሎት እንዲያገኙ ማድረግ ተችሏል። ቀደም ሲል የነበረው አሰራር አንድ ባለጉዳይ አንድ መዝገብ ለማስከፈትና አንድ ጉዳይ ለማስፈጸም የተለያዩ ቦታዎች ይሄን ነበር። አሁን ያለው አሰራር ግን አንድ ባለጉዳይ በአንድ ቦታ ላይ ብቻ መጥቶ ጉዳዩን ፈጽሞ የሚሄድበት የአሰራር ሲስተም ነው። ይህ ሲስተም ደግሞ ያው የተገልጋይ እንግልትን ይቀንሳል። እንደገና አሁን ያለው አገልግሎት ደግሞ ዋን ዊንዶ ደግሞ አሰራርን ለማዘመን ያስችላል። አሰራርንም ለማዘመን ያስችላል።
የሐረሪ ክልል ጠቅላይ ፍርድ ቤት የዳኝነት ነጻነትን ከማስከበር ባሻገር ፈጣን፣ ጥራት፣ ተደራሽነትና ተአማኒነት ያለው የዳኝነት አገልግሎት ለህብረተሰቡ በመስጠት የህግ የበላይነትን ከማረጋገጥ አንጻር እያደረገ ያለው ጥረት አበረታች መሆኑ ይነገራል። ይህ ጠቅላይ ፍርድ ቤቱ አሰራሩና አገልግሎት አሰጣጡን ከማሻሻል አኳያ እያደረገ ያለው ጥረትም በፌዴራል የህዝብ ተወካዮች ምክር ቤት የህግ ጉዳዮች ቋሚ ኮሚቴ፣ በፌዴራል ጠቅላይ ፍርድ ቤት ምክትል ፕሬዝዳንት፣ በሶማሌ ክልል ጠቅላይ ፍርድ ቤት ፕሬዝዳንት፣ በድሬዳዋ ከተማ አስተዳደር ይግባኝ ሰሚ ፍርድ ቤት እና በክልሉ ቋሚ ኮሚቴ ተጎብኝቷል። ከዚህ አንጻር አሰራሩን ከማዘመን የዳኝነት አካሉ ነጻነት ከማረጋገጥና ምቹ የስራ አካባቢ ከመፍጠር አኳያ ያከናወናቸው ተግባራት በዋነኝነት ይጠቀሳሉ። እነዚህ በጠቅላይ ፍርድ ቤቱ ባለፉት ዓመታት የተከናወኑ ተግባራትም ከዚህ ቀደም በተቋሙ ተገልጋዮች ሲነሱ የነበሩ ቅሬታዎችን መፍታት ያስቻሉ ናቸው። ይህ በመሆኑም በቀጣይ በጠቅላይ ፍርድ ቤቱ እየተደረጉ ያሉ የማሻሻያ ስራዎች ተጠናክረው ሊቀጥሉ ይገባል። ለቀጣይ ጊዜያትንም የነበረብንን ክፍተቶች በማየት ምክር ቤቱ ያለውን ድጋፍ አጠናክሮ የሚቀጥል ይሆናል ማለት ነው። ዘንድሮ የትኩረት አቅጣጫችን ነጻነትና ገለልተኛነት የጠበቀ ፍርድ ቤት፣ ተደራሽ የሆነ ውጤታማ የሆነ አገልግሎት በመስጠት ከራዕያችንና ከተልዕኮአችን ጋር በማቀናጀት የምንሰራበት አመት ነው። ከዚህ ጋር በተያያዘ ቴክኖሎጂን በማስደገፍ ከነበርንበት አሰራር ወጥተን ቴክኖሎጂ ተጠቅመን ተደራሽነትን በማረጋገጥ ቋሚ ችሎቶች አሉን። እነሱንም ተደራሽ የሚሆኑበት ከቴክኖሎጂ ጋር አያይዘን አስደግፈን የሚሰራበት አመት ነው የሚሆነው። እንደ አጠቃላይ ባለፉት 2 ዓመታት የተከናወኑ የሪፎርም ስራዎች የነበሩ ክፍተቶችን በማሻሻል የህዝብ አመኔታ ያለው የላቀ የህዝብ የተገልጋይ እርካታ ያለው ፍርድ ቤት ለመገንባት ጥረት ይደረጋል። በዚህ አጋጣሚ በተለይ ስማርት ኮርቶችን ከጅምሩ ከመንደፍ ጀምሮ እስከ ማቋቋም ድረስ በዚህ አጋጣሚ አስተዋጽኦ ላበረከቱት የክልሉ መስተዳድር እንዲሁም ለክልሉ ምክር ቤት እንዲሁም ለፌዴራል ጠቅላይ ፍርድ ቤት በተለይ የፌዴራል ጠቅላይ ፍርድ ቤት የኢኮቴ ዲፓርትመንታቸው የራሳችን እስኪመስለን ድረስ ሙያዊ ድጋፍ የሰጠን በመሆኑ በጣም ላመሰግናቸው እፈልጋለሁ። እንዲሁም የኢትዮጵያ አርቲፊሻል ኢንተለጀንስም ከሙያዊ አንጻርም ከሙያ ድጋፍ ባለፈ በሚሊዮኖች የሚቆጠሩ የኢኩመንት ድጋፎችን አድርጎ መተግበሪያውንም ልክ በነፃ በመስጠት እነዚህ ስማርት ኮርቶች ሪያላይዝድ እንዲሆኑ በማድረግ በጣም ላቅ ያለ ምስጋናዬን በፍርድ ቤቱ ማህበረሰብ ስምና በክልሉ ስም በጣም ላመሰግን እፈልጋለሁ።